ሰላም እንዴት ናችሁ? የኢኮ ክላስ ቤተሰቦች ቱዴይ የግሬድ 9 ኢኮኖሚክስ ቻፕተር 5 ኢንትሮዳክሽን ቱ ፕሮዳክሽን ኤንድ ኮስት የሚለውን እናያለን። አብራችሁን ቆዩ። ኦኬ ዴፊኒሽንስ ኦፍ ፕሮዳክሽን ኢንፑት ኤንድ አውትፑትስ Production is a process of combining various inputs to produce an output for consumption. እንግዲህ ፕሮዳክሽን ማለት ፕሮሰስ ነው። that is a process. ሶ የተለያዩ ኢንፑቶችን ተጠቅሞ ምን ማምረት ነው ማለት ነው? አውትፑት ማምረት ነው ማለት ነው። ፕሮዲውስ አን አውትፑት። ሶ አውትፑቶችን ማምረት ምን ይባላል? ፕሮዳክሽን ይባላል ማለት ነው። ሶ ፕሮሰስ ነው ይሄ ማለት ነው። ሶ በሌላ አገላለጽ ምን ይላል? It is a process in which the inputs are converted into output. ሶ ኢንፑቶችን ወደ አውትፑት የመቀየር ሂደት ምን ይባላል? ፕሮዳክሽን ብለን እንጠራዋለን። ሶ ኢንፑት ምንድነው? አውትፑት ምንድነው? ወደሚለው እንሄዳለን ማለት ነው። ሶ ፕሮዳክሽን ማለት ኢንፑትን ወደ አውትፑት መቀየር ከሆነ ኢንፑት ምንድነው? አውትፑት ምንድነው? ወደሚለው ጥያቄ ስለሚያስገባ ኢንፑትና አውትፑትን ዲፋይን ማድረግ ያስፈልጋል ማለት ነው። ኦኬ ኢንፑትን ስንገልጽ ኢንፑትስ አር ኢኮኖሚክ ሪሶርስስ that can be used in the production of goods and service. ሶ ኢንፑት ማለት የኢኮኖሚክ ሪሶርስ ናቸው፣ ሀብት ናቸው። ሶ ለፕሮዳክሽን አሁን ጉድስ ኤንድ ሰርቪስን ለማምረት የምንጠቀምባቸው ማቴሪያሎች ናቸው ማለት ነው። ሶ ከነሱ መካከል ላንድ ካፒታል ሌበር ካፒታል፣ ላንድ ኤንድ ኢንተርፕረነርሺፕ ወይም ኢንተርፕረነሪያል ኤቢሊቲ የምንለውን ነገር ከኢንፑትስ ይመደባሉ ማለት ነው። ኦኬ እዚህ ላይ ጥያቄ ሊነሳባችሁ ይችላል። ባለፈው ሌበር ካፒታል፣ ላንድ እና ኢንተርፕረነሪያል ኤቢሊቲ ወይም ኢንተርፕረነርሺፕ ፋክተር ፕሮዳክሽን ወይም ፋክተር ሰርቪስ ብለናቸዋል። ሶ ከዚህ ላይ ደግሞ ኢንፑትስ ተብለው መጡ። እንዴት ነው የሚል ጥያቄ የሚያስነሳ ከሆነ ባለፈው ቻፕተራችን ስለ ሃውስሆልድ ስናወራ የሃውስሆልድ ባለቤቶች ወይም ሃውስሆልድ ላንድ ሌበርን ካፒታልን ላንድን ኤንድ ኢንተርፕረነርሺፕን ያስተዳድራሉ ወይም የእነዚህ ባለቤቶች ናቸው። ሶ እነዚህ ደግሞ ፋክተር ኦፍ ፕሮዳክሽን ወይም ፋክተር ሰርቪስ ብለን እንጠራቸዋለን ብለን ነበር ባለፈው። ሶ እንግዲህ ፋክተር ሰርቪስ የሚል ስያሜ የሚያገኙት እነዚህ ከባለቤቱ ወይም ደግሞ ከሃውስሆልዱ ነው ማለት ነው። እነዚህ ነገሮች ለማን ይሸጣሉ ብለናል ባለፈው? ቱ ሴክተር ሞዴል፣ ስሪ ሴክተር ሞዴል ስናይ ማለት ነው ለፊርም ይሸጣሉ። ፕሪንሲፓል ባየርስ ኦፍ ፋክተር ሰርቪስ እነማን ናቸው ብለናል? ፊርምስ ኦር ፕሮዲውሰርስ ናቸው ብለናል። ሶ እነዚህ ሌበር ካፒታል፣ ላንድ እና ኢንተርፕረነርሺፕ ለፊርም ሲሸጡ ፊርሞቹ እንደምን ነው የሚቀበሏቸው ማለት ነው? እንደ ኢንፑት ወይም ደግሞ እንደ ራው ማቴሪያል ነው የሚጠቀሟቸው ማለት ነው። ሶ እነዚህን ተጠቅመው ምን ያመርታሉ? ጉድስ ኤንድ ሰርቪስ ወይም አውትፑት ያመርታሉ። ይህን ጉድስ ኤንድ ሰርቪስ ለማን ይሸጣሉ ብለናል ባለፈው ቱ ሴክተር ሞዴል ላይ ስናወራ? እንደገና ለሃውስሆልድ ይሸጣሉ በጉድስ ኤንድ ሰርቪስ ፎርም ማለት ነው። ሶ እነዚህ አራቱ ነገሮች ማለት ነው ፋክተር ሰርቪስ የሚባሉት ወይም ደግሞ ፋክተር ኦፍ ፕሮዳክሽን የሚባሉት በምን ኮንሴፕት ነው ማለት ነው? በሃውስሆልድ ኮንሴፕት ነው ማለት ነው። እንደገና ኢንፑት የሚባሉት ደግሞ በፕሮዲውሰር ኮንሴፕት ነው ማለት ነው። ፕሮዲውሰሮች ኢንፑት እያሉ ነው የሚጠሯቸው፣ ምክንያቱም ለፕሮዳክት ወይም ደግሞ አውትፑት ለማምረት ጉድስ ኤንድ ሰርቪስ ለማምረት እንደ ኢንፑት ስለሚጠቀሟቸው እንደ ራው ማቴሪያል ስለሚጠቀሟቸው ነው ማለት ነው። ጥያቄያችሁ ተመለሰላችሁ ይመስለኛል። ሶ ኢንፑት እነዚህ ናቸው ካልን what is output mean? Okay, outputs are inputs transformed into final usable forms, hence input is given less satisfaction to the consumers by themselves. So output ማለት ደግሞ ኢንፑቶች ራሳቸው ጥቅም ላይ ለመዋል በቂ ስላልሆኑ ወይም ደግሞ የሰውን ልጅ እርካታ ስለማያመጡ እነሱን ተጠቅመን ፋይናል ፕሮዳክት ወይም በጣም ጠቃሚ ምርት ለማድረግ ፕሮሰሱን ተጠቅመን ወደ አውትፑት እንቀይራቸዋለን ማለት ነው። ወደ አውትፑት እንቀይራቸዋለን። እነዚህ አውትፑት ብለን የምንጠራቸው እነሱ ናቸው ማለት ነው። ኢንፑቶችን ተጠቅመን የምናመርተው ምርት አውትፑት ይባላል ማለት ነው። in other words በሌላ ቋንቋ ምን ማለት ነው? outputs are consequence of the production process. so production process ከሄደ በኋላ ካለቀ በኋላ የምናገኘው ውጤት ነው አውትፑት ብለን የምንጠራው ማለት ነው። እዚህ አውትፑት እና ኢንፑትን በዚህ መንገድ ዲፋይን ካደረግን አውትፑት ራሱ በሁለት እንደሚከፈል እናያለን። እዚህ ጋር divided or classified into tangible and intangible የሚዳሰስ እና የማይዳሰስ አውትፑት አለ። ምርቱ ከተመረተ በኋላ ያ ምርት ወይም ደግሞ ያ ጥቅም ላይ የሚውለው ነገር የሚዳሰስ፣ የሚታይ፣ የሚጨበጥ ሊሆን ይችላል ኦር የማይታይ የማይዳሰስ ሊሆን ይችላል ማለት ነው። ሶ ታንጂብል ማለት የሚዳሰስ የሚታይ ነው። ፊዚካሊ ልንጨብጠው የምንችለው ነገር ታንጂብል ነው። ኢንታንጂብል ደግሞ ልንጨብጠው የማንችለውን ነገር ልናመርት እንችላለን። ኦኬ ታንጂብል አውትፑት ስንል አር ፊዚካል ፕሮዳክትስ ናቸው that can be touched
ልንጨብጣቸው ልናያቸው የምንችላቸው ምን ይባላሉ? ታንጀብል አውትፑት። ኦኬ ወራስ ኢንታንጀብል ስንል ምን ማለት ነው? ኢንታንጀብል አውትፑትስ አር ፕሮዳክትስ፣ እነሱም ፕሮዳክት ናቸው። which may have value አላቸው but they have no physical object. there are no physical object አይደሉም፣ not physical object. so ልናያቸው ልንዳሰሳቸው የማንችላቸው ግን ጥቅም ላይ የሚውሉ ነገሮች አውትፑቶች ምን ይባላሉ? ኢንታንጀብል አውትፑት ብለን እንጠራቸዋለን ማለት ነው። ኤግዛምፕል መስጠት እንችላለን። አሁን ታንጀብል አውትፑት የሚባሉት ለምሳሌ ቢልዲንግ የሚታይ ነገር ነው፣ ማሽነሪ፣ ኢኩፕመንት፣ ካርስ፣ እነዚህ ሊታዩ ሊዳሰሱ ሊጨበጡ የሚችሉ አውትፑት ናቸው ማለት ነው። ኦኬ ኢንታንጀብል ስንል ደግሞ ኢንሹራንስ፣ ለምሳሌ ኢንሹራንስ የመድን ድርጅቶች ማለት ነው የሚሰጡን አገልግሎት ነው እንጂ ፕሮዳክት አይደለም፣ ግን አውትፑት ናቸው። ኢቭን አውትፑት ናቸው ግን ልንዳስሳቸው ልንጨብጣቸው ወይም ደግሞ ወስደን አቆይተን በፈለግነው ጊዜ ልንጠቀማቸው አንችልም። ሶ እነዚህ ኢንታንጀብል ናቸው። ኮንሰልተንሲ ሰርቪስ፣ እነዚህ የምክር አገልግሎት የሚሰጡ ድርጅቶች እነዚህ ምንድነው ማለት ነው? የሚሰጡን አገልግሎት የሚዳሰስ የሚጨበጥ አይደለም። ኮምፒውተር ሶፍትዌሩን ልንዳስሰው ልንጨብጠው አንችልም። ሶ እነዚህ ምንድናቸው ማለት ነው? ኢንታንጀብል ፕሮዳክት ወይም ደግሞ ኢንታንጀብል አውትፑት ናቸው ማለት ነው። እና ሄልዝ ኬርም አሉ። ሄልዝ ኬር ሰርቪስ፣ የተለያዩ ሰርቪሶች፣ በተለይ ሰርቪስ የሚባሉ ነገሮች በብዛት ሊዳሰሱ ሊጨበጡ የማይችሉ አውትፑቶች ናቸው ማለት ነው። ኢንፑቶች ደግሞ እንደገና በሁለት ይከፈላሉ። ሶ ፊክስድ ኢንፑት ኤንድ ቫሪያብል ኢንፑት ብለን እንገልጻቸዋለን። ኦኬ ፊክስድ ኢንፑት ምንድን ነው? ዋት ኢዝ ሜን ፊክስድ ኢንፑት? ኦኬ ፊክስድ ኢንፑት ኢዝ ዋን ሁዝ a quantity can't be varied during a period under the consideration. so ፊክስድ ኢንፑት የምንለው ኳንቲቲው ከጊዜ ወደ ጊዜ ሊቀንስ የማይችል ነገር ከሆነ ፊክስድ ኢንፑት እንለዋለን። በተጠቀምነው ቁጥር ኳንቲቲው የማይቀንስ ከሆነ ማለት ነው። ኳሊቲ አላልኩም፣ ኳንቲቲ ነው። ኳንቲቲው በየጊዜው የማይቀንስ ስለሆነ በተጠቀምነው ቁጥር የማይቀንስ ከሆነ ፊክስድ ኢንፑት እንለዋለን። ለምሳሌ ቢልዲንግ ሊያረጅ ይችላል እንጂ ኳንቲቲው ይቀንሳል አይቀንስም አይደል? ማሽነሪዎች እነዚህ ፊክስድ ኢንፑት ምንላቸው ናቸው። ሌሎችም ብዙዎች አሉ። ሶ ኳንቲቲያቸውን በተጠቀምነው ቁጥር ማንቀነሳቸው ከሆነ ፊክስድ እንላቸዋለን ማለት ነው። ኢን ሲምፕል ኦኬ። ቫሪያብል ኢንፑት ምንላቸው ደግሞ whose an input whose quantity can be changed during a period under the consideration known as variable input ብለን እንጠራቸዋለን። ኳንቲቲያቸውን በተጠቀምነው ቁጥር ኳንቲቲያቸው የሚቀንስ ከሆነ በተጠቀምናቸው ቁጥር ኳንቲቲያቸው የሚቀንስ ከሆነ ለምሳሌ ራው ማቴሪያልስ፣ ለምሳሌ እኔ የዱቄት ፋብሪካ አለኝ፣ የስንዴ ዱቄት ፋብሪካ አለኝ። ስንዴ እገዛለሁ። ደን ስንዴ ዱቄት ሳመርት የገዛሁት የስንዴ መጠን እየቀነሰ ነው የሚሄደው። ምክንያቱም ስንዴው ራው ማቴሪያል ነው ለኔ። የገዛሁት ያከማቸውት ስንዴ ወደ ዱቄት እየተቀየረ በሄደ ቁጥር ያለኝ የስንዴ መጠን እየቀነሰ ነው የሚመጣው። ሶ ምን ይባላል? እነዚህ ራው ማቴሪያሎች ቫሪያብል ኢንፑት ናቸው ማለት ነው። ለኤግዛምፕል ሶ እነዚህ ታይፕስ ኦፍ ኢንፑትስ ፊክስድ ኤንድ ቫሪያብል ኢንፑት ብለን የምንጠራቸው እነዚህ ነው ማለት ነው። ኦኬ ፔሪድስ ኦፍ ፕሮዳክሽን። ፔሪድ ኦፍ ፕሮዳክሽን ላይ ስናወራ ሾርት ራን ኤንድ ሎንግ ራን ብለን እናወራለን ማለት ነው። ብዙ ጊዜ እንደዚህ አይነት ነገሮች ከታይም ጋር የሚገናኙ ይመስላሉ፣ ግን ዳትማች ከታይም ጋር የሚገናኙ አይደለም። ሾርት ራን ስንል ብዙ ጊዜ የአጭር ጊዜ ይመስለናል፣ ሎንግ ራን የረዥም ጊዜ ይመስለናል። ግን እውነታው እንዴት ነው? አስ ኢኮኖሚክስ ሾርት ራን ስንል አትሊስት ዋን ኢንፑትስ አር ፊክስድ መሆን አለበት ነው። ሌሎቹ ቫሪያብል ሊሆኑ ይችላሉ፣ ግን ቢያንስ አንድ ኢንፑት ፊክስድ መሆን አለበት ነው በሾርት ራን። ይሄን ከያዛችሁልኝ በቂ ነው። ሾርት ራን ስንል አትሊስት ዋን ኢንፑትስ ኢዝ ፊክስድ ዋይል the remaining is variable። ሌሎች ኢንፑቶች ቫሪያብል ሊሆኑ ይችላሉ፣ ግን አንድ ኢንፑት ፊክስድ መሆን አለበት። ስለ ፊክስድ ኢንፑት ስላወራን አሁን ፊክስድ ኢንፑት ቫሪያብል ኢንፑት ምንድነው የሚለውን ነገር ታውቃላችሁ። ሶ አንድ ኢንፑት ቢያንስ ፊክስድ ከሆነ ሌላው ቫሪያብልም ቢሆን ሾርት ራን ብለን ነው የምንጠራው ማለት ነው። ዋይል ሎንግ ራን ስንል ምን ማለት ነው? ሪፈርስ ቱ ኦል ኢንፑትስ አር ቫሪያብል መሆን አለባቸው። ሁሉም ኢንፑት ቫሪያብል መሆን ግድ ከሆነ ወይም ደግሞ ያለው ኢንፑት ሁሉ ቫሪያብል ከሆነ ሎንግ ራን ብለን ነው የምንጠራው ማለት ነው። ሶ ሎንግ ራን እና ሾርት ራን ሲባል በእነዚህ ነው ባጭሩ ዲፋይን የምታደርጓቸው ማለት ነው። ኦኬ ናው ቶታል ፕሮዳክት፣ አቨሬጅ ፕሮዳክት፣ ማርጂናል ፕሮዳክት ኢን ሾርት ራን እናያለን ማለት። በሾርት ራን ማርጂናል ፕሮዳክት ምንድነው? አቨሬጅ ፕሮዳክት ምንድነው? ቶታል ፕሮዳክት ምንድነው? በደንብ እናያለን። ኦኬ ቶታል ፕሮዳክት ምንድነው? ቶታል ፕሮዳክት ኦር ቲፒ is the overall amount of output produced by the factor of production employed over the given period. so total output ምንለው ምንድነው? overall ነው። overall amount of outputs በጠቅላላ የተመረተው ምርት ነው ማለት ነው።
በተወሰነ ጊዜ ውስጥ የተመረተው ጠቅላላ ምርት ወይም ኳንቲቲው ምን ይባላል? ቶታል ፕሮዳክት ብለን እንጠራዋለን ማለት ነው። ሶ አቨሬጅ ፕሮዳክት እስካለን ምን ማለት ነው? አቨሬጅ ፕሮዳክት ስንል ደግሞ ኤፒ ብለን እንሰይመዋለን ለኳልኩሌሽን እንዲያመች በኋላ ኳልኩሌሽናቸውን ስለምንሰራ ኤፒ ፊርምስ አቨሬጅ ፕሮዳክት ነው። የፊርሙ አቨሬጅ ፕሮዳክት ነው። is obtained by dividing the total output by the number of workers employed ባሉን የወርከር መጠን ስናካፍለው ቶታል ፕሮዳክቱን አቨሬጅ ፕሮዳክት እናገኛለን። ነው ግልጽ እየሆነላችሁ ነው። ለምሳሌ ቶታል ፕሮዳክት ኦፍ ሌበር ኤል የምትለዋል እንደ ሌበር ነው። ሶ ቶታል ፕሮዳክት ኦፍ ሌበር ኢኳልስ ቶታል ፕሮዳክት ኦቨር ኤል። አያችሁ እቺ ቶታል ፕሮዳክት ነች። ኦቨር ኤል ሲሆን ምን ሆነ ማለት ነው? አቨሬጅ ፕሮዳክት አገኘን ማለት ነው። አቨሬጅ ፕሮዳክት ኦፍ ሌበር። ሶ እቺ የአቨሬጅ ፕሮዳክት ፎርሙላ ነች ማለት ነው። ያዙልኝ፣ እንሰራለን። አቨሬጅ ፕሮዳክትን ኳልኩሌት እናደርጋለን። አቨሬጅ ፕሮዳክት ኦፍ ሌበር ኢኳልስ ቶታል ፕሮዳክት ኦቨር ሌበር ማለት ነው። ቬሪ ሲምፕል። ኦኬ ማርጂናል ፕሮዳክት ምንድን ነው? ማርጂናል ፕሮዳክት ኤምፒ ብለን ልንሰይመው እንችላለን። ሶ ማርጂናል ፕሮዳክት ኢዝ ሆልዲንግ the quantities of other factors constant, the increasing an output which results from using one additional or extra unit. marginal utility የሚገልጸው ወይ marginal product የሚገልጸው additional or extra unit of a single factor input is called marginal physical product. so marginal የሚባለው ነገር ተጨማሪ ማለት ነው። ማርጂናል የሚለው ነገር ተጨማሪ ዩኒት ነው የሚገልጸው ነው። በደንብ አስተውሱ። አዲሽናል ዩኒት ወይም ኤክስትራ ዩኒት ካለ ማርጂናል ፕሮዳክት ነው ማለት ነው። ዩኒት ካለ ነው። ስለ ዩቲሊቲ ወደፊት እናወራለን። ሜቢ ኤክስትራ ዩቲሊቲ ካለ ማርጂናል ዩቲሊቲ ይሆናል። ኤክስትራ ኮስት ካለ ማርጂናል ኮስት ይሆናል። ኤክስትራ ዩኒት ካለ ማርጂናል ፕሮዳክት ይሆናል። ሶ ኤክስትራ ካለ ማርጂናል ነው ማለት ነው። ነው ይሄ እንደዚህ ነው ስለፈለኩኝ ነው ማርጂናል ፕሮዳክትን በሌላ አገላለጽ percentage change in total output resulting from the percentage change in variable input. so በፐርሰንቴጅ ቼንጅ ልንገልጸው እንችላለን። ለምሳሌ marginal product equals change of total product over change of labor ነው የሚሆነው ማለት ነው። change of total product over change of labor ወይም ደግሞ ይሄን በሌላ አገላለጽ መግለጽ እንችላለን። ማርጂናል ፕሮዳክት ኢኳልስ ደሪቬቲቭ ኦፍ ቶታል ፕሮዳክት ኦቨር ደሪቬቲቭ ኦፍ ሌበር ማለት ነው። ደሪቬቲቭ ኦፍ ቶታል ፕሮዳክት ኦቨር ደሪቬቲቭ ኦፍ ሌበር ደሪቬት በማድረግ ማለት ነው። ቶታል ፕሮዳክቱን ደሪቬት በማድረግ ማለት ነው። ደሪቬት በማድረግ በሁለቱም በተጠየው ወይም በሁለቱ ቢመጣ ግራ እንዳይገባችሁ ስለፈለኩኝ ነው። ማርጂናል ፕሮዳክት ደሪቬት በማድረግ ይገኛል ኦር ፐርሰንቴጅ ቼንጅ በመፈለግ ይገኛል ማለት ነው። derivative of total product in terms of labor ይገኛል ወይም ደግሞ በምን ሊገኝ ይችላል? change of total product over change of labor ተደርጎም ይገኛል ማለት ነው። ኦኬ እዚህ ጋር ያለውን ቴብል እንስራ። እሺ variable input ተሰጥቶናል labor፣ ከvariable input labor ተሰጥቶናል፣ ከፊክስድ input capital ተሰጥቶናል፣ እንደገና total product ተሰጥቶናል። ሶ አቨሬጅ ፕሮዳክትን ማርጂናል ፕሮዳክትን እና ስቴጅ ኦፍ ፕሮዳክሽኑን እንሰራለን ማለት ነው። ኦኬ እንግዲህ ሌበሮች እነዚህ ናቸው። ፊክስድ ኢንፑት ወይም ካፒታሉ ይሄ ነው። ቶታል ፕሮዳክቱ ይሄ መጥቷል። ሶ አቨሬጅ ፕሮዳክት እንዴት ነው የምንሰራው? አቨሬጅ ፕሮዳክት ፎርሙላውን አስቀምጠናል አይደለ? ከዚህ አቨሬጅ ፕሮዳክት ኢኳልስ ቶታል ፕሮዳክት ኦቨር ሌበር ብለናል አይደለ? ሶ ይሄን ተጠቅመን ምን እንሰራለን ማለት ነው? ይሄን አቨሬጅ ፕሮዳክት ላይ ያለውን ነገር እንሰራለን። ኦኬ ቶታል ፕሮዳክት እዚህ ጋር ስንት ነው? 0 ኦቨር ሌበር ስንት ነው? 0 ኦቨር 0 አንዲፋይንድ ነው። በዚህ መልክ ጋር ይቀመጣል ማለት ነው። ኦኬ እንደገና ከዚህ ጋር ቶታል ፕሮዳክት 10 ኦቨር ሌበር 1 ስንት ይመጣል? 10 ሲካፈል ለ1 10። ኦኬ እዚህ ጋር 28 አለ። 28 ሲካፈል ለ2 28 ሲካፈል ለ2 ማለት ነው ባጭሩ 14። ኦኬ እዚህ ጋር ስንት አለ? 51 ሲካፈል ለ3 ስንት? 17። 76 ሲካፈል ለ4 19። 95 ሲካፈል ለ5
ስንት 19 108 ሲካፈል ለ6 18 108 ሲካፈል ለ7 15.4 96 ሲካፈል ለ8 12 80 ሲካፈል ለ9 8.89 ይሄ አቨሬጅ ፕሮዳክት ኦፍ ሌበር ነው ማለት ነው። አቨሬጅ ፕሮዳክት ኦፍ ሌበር ነው። ኦኬ ማርጂናል ፕሮዳክት ኦፍ ሌበርን ደግሞ እንስራ። ማርጂናል ፕሮዳክት ኢኳልስ ቼንጅ ኦፍ ቶታል ፕሮዳክት ቶታል ፕሮዳክት ኦቨር ቼንጅ ኦፍ ሌበር ብለናል። ሶ ቼንጁን ስንሰራ እንዴት ነው የምናደርገው? እቻለች አይደለ 10 0 ማይነስ ከዚህ በኋላ የለም አይታወቅም። ሶ 0 ማይነስ አንዲፋይንድ ኦር የማይታወቅ ኤክስ ሲካፈል 0 ሲቀነስ ኤክስ ይሄ ምንድነው? አንዲፋይንድ ነው የምናውቀው ነገር ስላልሆነ አንዲፋይንድ ብለን እናስቀምጠዋለን ማለት ነው የመጀመሪያው። ምክንያቱም ቼንጁን ነው የምንሰራው። ኦኬ ወደ ሁለተኛው ስንመጣስ 10 ማይነስ 0 እናደርጋለን and 1 ማይነስ 0 እናደርጋለን። 10 ማይነስ 0 ቼንጁን ስለምንሰራ ማለት ነው። ከ0 ወደ 10 ነው ቼንጅ ያደረገው፣ ከ0 ወደ 1 ነው ቼንጅ ያደረገው። ቼንጁን ለመስራት 10 ማይነስ 0 ኦቨር 1 ማይነስ 0 ሶ ስንት ይመጣል? 10 ኦቨር 1 10 ኦቨር 1 means 10 ሶ it is 10 ማለት ነው። ማርጂናል ፕሮዳክት 10። ኦኬ አሁንም ከ28 ማይነስ 10 ኦቨር 2 ማይነስ 10 2 ማይነስ 1 ሶ ከ10 ወደ 28 ነው ቼንጅ ያደረገው። 28 ሲቀነስ 10 ሲካፈል 2 ማይነስ 1 ስንት ይመጣል? 18 አይደለ? 18 ኦኬ 51 ማይነስ 28 ኦቨር 3 ማይነስ 2 ስንት ይመጣል? 23 76 ማይነስ 51 ኦቨር 4 ማይነስ 3 25 ይመጣል። 25 ኦኬ 95 ማይነስ 76 ኦቨር 5 ማይነስ 1 19 ኦኬ 108 ማይነስ 6 ማይነስ 5 13 96 ማይነስ 108 ኦቨር 7 ማይነስ 6 ስንት ይመጣል? 0 ቢኮዝ 7 ሲቀነስ 6 1 ነው። ከ108 ሲቀነስ 108 0 ነው። 0 ሲካፈል ለ1 0 ነው የሚሆነው ማለት ነው። ኦኬ 80 ማይነስ 96 ኦቨር 9 ማይነስ 8 ማይነስ 12 ማይነስ 12 ማይነስ 16 ይመጣሉ ማለት ነው። ኦኬ ማርጂናል ፕሮዳክት ኦፍ ሌበር ይሄን ይመስላል ማለት ነው። ቼንጁን ነው የምታሰሩት ማለት ነው። ቼንጁን ነው የምታሰሩት። ኦኬ ስቴጅ ኦፍ ፕሮዳክሽን እንዴት ነው የምናገኘው? ስቴጅ ኦፍ ፕሮዳክሽን የምናገኘው እንዴት ነው? ስቴጅ 1 የሚለው ነገር ምን ማለት ነው? ስቴጅ 1 ማለት ቶታል ፕሮዳክት ኢዝ ኢንክሪዝ አት ኢንክሪዚንግ ሬት ከሆነ ያዙልኝ፣ ማስታወሻ ያዙ። ኢንክሪዝ አት ኢንክሪዚንግ ሬት ከሆነ ስቴጅ 1 እንለዋለን። ቶታል ፕሮዳክት ኢንክሪዝ አት ኢንክሪዚንግ ሬት ያዛችሁ። ቶታል ፕሮዳክት ኢንክሪዝ አት ኢንክሪዚንግ ሬት ከሆነ ስቴጅ 1። ስቴጅ 2 ቶታል ፕሮዳክት ኢንክሪዝ አት ዲክሪዚንግ ሬት ከሆነ ስቴጅ 2። ቶታል ፕሮዳክት ኢንክሪዝ አት ዲክሪዚንግ ሬት ከሆነ ስቴጅ 2። ስቴጅ 3 ቶታል ፕሮዳክት ዲክሪዝ ጀስት ዲክሪዝ ከሆነ ስቴጅ 3 እንላለን ማለት ነው። ላሳያችሁ እዚህ ጋር ቴብል ላይ ያለውን ነገር። ቶታል ፕሮዳክት እዚህ ጋር ከ0 ወደ 10 አድጓል። በ10 አደገ ማለት ነው አይደል? በ10 አደገ ማለት ነው። ከ10 ወደ 28 ሲያደግ በ18 ነው ያደገው። ጭማሪው 18 ነው። ኢንክሪዝ እያደረገ ነው። ኢንክሪዚንግ ሬቱ ደግሞ መጀመሪያ በ10 አደገ፣ ከዛ በ18 አደገ፣ ከዛ በ18 አደገ ማለት ነው። ከ28 ወደ 51 ሲሄድ አሁንም እየጨመረ ነው። ቶታል ፕሮዳክት ሬቱም እየጨመረ ነው። መጀመሪያ በ10 ጨመረ፣ ከዛ በ18 ጨመረ፣ ከዛ በ23 ጨመረ። የጨመረበት ሬት ነው ማለት ነው። አዲሽናል ዩኒቱ በጣም እየጨመረ ነው ማለት ነው። ከ51 ወደ 76 ሲያድግ አሁንም ሬቱ በጣም እየጨመረ ነው ማለት ነው። ሬቱ በጣም እየጨመረ ነው። አሁን ቶታል ፕሮዳክት ኦብቪየስሊ እየጨመረ እንደሆነ እናውቃለን አይደል? ኦብቪየስሊ እየጨመረ ነው አይደል? እናውቃለን እየጨመረ እንደሆነ። የሚጨምርበት ሬት ደግሞ እየጨመረ እንደሆነ ማወቅ አለብን። የሚጨምርበት ሬት ማለት ማርጂናል ፕሮዳክቱ እየጨመረ እንደሆነ ማለት ነው። በ10 ጨመረ፣ በ18 ጨመረ፣ በ23 ጨመረ፣ በ25 ጨመረ። ሶ ከ95 ወደ 108 ሲጨምር በ13 ብቻ ነው የጨመረው። ስቲል እየጨመረ ነው። ከ95 ወደ 108 ጨምሯል፣ ግን የጨመረበት መጠን 13 ነው። ከ19 ወደ 13 ብቻ ነው የጨመረው።
መጀመሪያ በ25 ጨመረ፣ ከዛ በ19 ጨመረ፣ ከዛ በ13 ብቻ ጨመረ። ሶ የሚጨምርበት ሬት ዲክሪዝ ነው ማለት ነው። ስቲል የጨመረ ነው ግን የሚጨምርበት ሬት ዲክሪዝ ነው ማለት ኢንክሪዝ አት ዲክሪዚንግ ሬት ማለት ነው። አሁንም ከ108 ወደ 108 ነው በሴም ሬት ማለት ነው። በዜሮ ነው የጨመረበት ሬት ዜሮ ነው። ሶ እነዚህ ሶስቶቹ ፕሌስ ማለት ነው እነዚህ ሶ ማርጂናል ቶታል ፕሮዳክት ኢንክሪዝ አድርጓል፣ ሪሊ ኢንክሪዝ አድርጓል፣ ግን ዲክሪዚንግ ሬት ነው ማለት ነው። የጨመረበት መጠን ቀንሷል። ይሄን ስቴጅ 2 ብለን እንጠራዋለን ማለት ነው። ስቴጅ 2 ብለን እንጠራዋለን። ስቴጅ 3 ቶታል ፕሮዳክት አክቹሊ ዲክሪዝ ነው የሚያደርገው። ከ96 ወደ 80 ወረደ። አይ ሚን ከ108 ወደ 96 ከ96 ወደ 80 ወረደ፣ እየቀነሰ ነው ማለት ቶታል ፕሮዳክት አክቹሊ ዲክሪዚንግ። ሶ እንደዚህ ሲሆን ስቴጆች የምናወጣበት በዚህ መንገድ ነው ማለት ነው። ምን አልኳችሁ? ስቴጅ 1 ኢንክሪዚንግ አት ኢንክሪዚንግ ሬት፣ ስቴጅ 2 ኢንክሪዚንግ አት ዲክሪዚንግ ሬት፣ ስቴጅ 3 ቶታል ፕሮዳክት ዲክሪዝ በሚል ያዙልኝ። ሶ ዋናው አሪፍ የሚባለው ስቴጅ ለማምረት አሪፍ የሚባለው ስቴጅ 2 ነው ማለት ነው። ስቴጅ 2 ለማምረት በጣም አሪፍ ቦታ ነው ወይም ደግሞ አሪፍ ስቴጅ ነው። ለምን ካላችሁኝ ቶታል ፕሮዳክት ከፍተኛ ደረጃ የሚደርስበት ቦታ ስለሆነ እኛ የምንፈልገው ከፍተኛ ማምረት ስለሆነ ሶ ይሄኛው ስቴጅ በጣም ወሳኝ ስቴጅ ነው። ሌሎች ምክንያቶችም አሉት። በእናንተ ስቴጅ ይሄ በቂ ነው። ቴብል አየን። አሁን ደግሞ በግራፍ ላሳያችሁ። የቶታል ፕሮዳክት ግራፍ ይሄን ይመስላል። ይሄ የቶታል ፕሮዳክት ግራፍ ነው። ቶታል ፕሮዳክት እንደገና ይሄኛው የማርጂናል ፕሮዳክት ግራፍ ነው። እንደገናች ደግሞ የአቨሬጅ ፕሮዳክት ግራፍ ነች ማለት ነው። ሶ በግራፍ ደግሞ ስቴጁን ለማውጣት የተለያየ ነው። በግራፍ ስቴጅ ስናወጣ ማርጂናል ፕሮዳክት እና በግራፍ ስቴጅ ስናወጣ ማርጂናል ፕሮዳክት እና አቨሬጅ ፕሮዳክት የሚቋረጡበት ቦታ እስኪደርስ ድረስ ስቴጅ 1 ብለን ነው የምንጠራው። ያዙልኝ። ማርጂናል ፕሮዳክት እና አቨሬጅ ፕሮዳክት እስኪቋረጡ ድረስ ያለው ስቴጅ ያ ማለት ምን ማለት ነው? ስቴጅ 1 ነው ማለት ነው። ይሄኛው ስቴጅ ሙሉ ለሙሉ ስቴጅ 1 ነው ማለት ነው። ስቴጅ 1 ነው። ኦኬ። እንደገና ማርጂናል ፕሮዳክት እና አቨሬጅ ፕሮዳክት ከተቋረጡበት ጊዜ አንስቶ እስከ ምን ማለት ነው? ማርጂናል ፕሮዳክት 0 እስኪሆን ድረስ ያለው ቦታ ምን ይባላል? ስቴጅ 2 ብለን እንጠራዋለን። ግራ ስለሚያጋባችሁ ላጥፋላችሁ። ያው ማርጂናል ፕሮዳክት ከአቨሬጅ ፕሮዳክት በበላይ ሆኖ ነው የሚጀምረው። ሶ ተቋርጦ እስኪቋረጥ ድረስ ያለው ጊዜ ድረስ ምን ይባላል አልኩኝ? ስቴጅ 1። ማርጂናል ፕሮዳክት ከአቨሬጅ ፕሮዳክት ይበልጣል አይደል? ከዚህ ወደዚህ ያለው ይወላችሁ ማርጂናል ፕሮዳክት ግሬተር ዛን አቨሬጅ ፕሮዳክት ነው አይደል? ከዚህ ጋር ያለው ምክንያቱም በበላይ ነው ያለው በበላይ ነው ያለው። ሶ ከዚህ ጊዜ ጀምሮ ማርጂናል ፕሮዳክት ኢኳልስ ማርጂናል አቨሬጅ ፕሮዳክት እስኪሆን ድረስ ያለው ማለት ነው። እስኪሆን እኩል የሚሆኑት መቼም ሲቋረጡ አይደል? እስኪሆን ድረስ ያለው ስቴጅ 1 ይባላል። ከዚህ ወደዚህ ያለው ስቴጅ 1 ነው ማለት ነው። ስቴጅ 2 ማርጂናል ፕሮዳክት ኢኳልስ አቨሬጅ ፕሮዳክት ከሚሆንበት ጊዜ ጀምሮ ማርጂናል ፕሮዳክት ኢኳልስ 0 እስኪሆን ድረስ። 0 የሚሆነው መቼ ነው? በዚህ ስትሬት ሲመጣ ማለት ነው አይደል? ችን ፖይንት እስኪነካት አልፎ እስኪሄድ፣ ይሄን አልፎ ከሄደ ኔጌቲቭ ነው የሚሆነው አይደል? ኤክስ አክሲሱን አልፎ ከሄደ ኔጌቲቭ ስለሚሆን ኤክስ አክሲስን እስኪቆርጥ ድረስ ያለው ማርጂናል ፕሮዳክት 0 የሚሆንባት ቦታ ነች ማለት ነው። ሶ ማርጂናል ፕሮዳክት ኢኳልስ አቨሬጅ ፕሮዳክት ከሚሆንበት ጊዜ አንስቶ ማርጂናል ፕሮዳክት ቢካምስ 0 እስኪሆን ድረስ ያለው ስቴጅ ይሄ ስቴጅ ማለት ነው። ይሄ ስቴጅ በሙሉ ስቴጅ 2 ነው ማለት ነው። የገባችሁ ይመስለኛል። ደን ከዚህ በኋላ ያለው ሙሉ ለሙሉ ስቴጅ 3 ነው ማለት ነው። ሶ በጣም የሚፈለገው ስቴጅ የቱ ነው ካላችሁኝ፣ በጣም የሚፈለገው ስቴጅ 2 ነው። ቅድም እንዳልኳችሁ ስቴጅ 2 በጣም ለማምረት አሪፉ ቦታ ስለሆነ ማለት ነው። ልጆች ምን ይመስላል እንግዲህ በግራፍ ኦኬ። ኮስት ኦፍ ፕሮዳክሽን፣ ወደ ኮስት እንምጣ። ሶ ኮስት ስንል ባጭሩ ምን ማለት ነው? ኮስት ኦፍ ፕሮዳክሽን generally refers to the monetary outlays associated with the production activity or it's a total expenditure ወጪ ማለት ነው። sacrifice made in the entire process of production and distribution of goods and service. so ምን ማለት ነው? ኮስት ኦፍ ፕሮዳክሽን ማለት ፕሮዳክት በምናደርግበት ጊዜ የምናወጣው ወጪ ጠቅላላ
ኤክስፔንዲቸሩ ጠቅላላ እና ከምን ጋር ተያይዞ ማለት ነው ፕሮዳክት ከምናደርግበትና ዲስትሪቢዩት ከምናደርግበት እናመርታለን፣ ከዛ እናከፋፍላለን አይደለ? እንደዚህ ነው የምናደርገው። ሶ ለምናመርትበትና ለምናከፋፍልበት ያለው ወጪ በሙሉ ኮስት ኦፍ ፕሮዳክሽን ብለን ነው የምንጠራው። ኮስት ኦፍ ፕሮዳክሽን ብለን ነው የምንጠራው። ኮስት ኦፍ ፕሮዳክሽን። ኦኬ ታይፕ ኦፍ ኮስት ኦፍ ፕሮዳክሽን ተከታተሉኝ እዚህ ጋር ልጆች። ኤክስፕሊሲት ኮስት፣ ኢምፕሊሲት ኮስት፣ ኢኮኖሚክ ኮስት ኤንድ አካውንቲንግ ኮስት የሚባሉ በደንብ አሳያችኋለሁ። ሰብስክራይብ እያደረጋችሁ እኔ የተሻለ እንድሰራ ያበረታታኛል። ሰው ሰብስክራይብ እያደረጋችሁ አግዙኝ። ኦኬ ኤክስፕሊሲት ኮስት ምንድን ነው? ኤክስፕሊሲት ኮስት የምንለው ግልጽ የሆነ ወጪ ነው። ግልጽ የሆነ ከስሙ እንደምትረዱት ኤክስፕሊሲት ነው። ሶ ግልጽ የሆነ ወጪ ነው። ኤግዛክት ዴፊኒሽን ላይሆን ይችላል በአማርኛ ግን ኤክስፕሊሲት ኮስት ግልጽ ወጪ ብለን እንያዘው። ሶ ግልጽ ወጪ actually monetary payments or cash layouts of business firms made the outsider who are supplies to income of explicit cost thus are actual monetary payment ምንድነው? actually monetary payment ነው። በገንዘብ ብቻ መንከፍለው ወጪ ነው ኤክስፕሊሲት ኮስት የሚባለው። ግልጽ የሆነ ኤክስፕሊሲት የሆነ ኮስት ምንድነው? ግልጽ የሆነ የገንዘብ ወጪ፣ በገንዘብ በካሽ የሚከፈል ወጪ ምን ይባላል? ኤክስፕሊሲት ኮስት። በካሽ ነው የምናወጣው ወይም በገንዘብ ደረጃ ነው የምናወጣው። ገባችሁ? በአይነት አይደለም፣ በሌላ መልክ አይደለም። በገንዘብ የሚወጣ ወጪ ኤክስፕሊሲት ኮስት ይባላል። ለምሳሌ ለነዳጅ የምናወጣው ወጪ፣ ለራው ማቴሪያል የምናወጣው ወጪ፣ ለትራንስፖርት፣ ለሲቭ፣ ለፓወር እና ለመሳሰሉት የምናወጣቸው ወጪዎች አሉ። ግልጽ የሆኑ በገንዘብ የሚከፈሉ ወጪዎች ምን ይባላሉ? ኤክስፕሊሲት ኮስት ይባላሉ። ኢምፕሊሲት ኮስትስ implicit costs are costs standard for the value of non-purchased resources owned and uses the firms their own production activity. So እንዴት ነው ኢምፕሊሲት ኮስት ብለን ስንጠራ ባጭሩ ላስረዳችሁ። ኢምፕሊሲት ኮስት ማለት ገንዘባዊ ያልሆነ ወጪ ማለት ነው። በግልጽ እንዲገባችሁ ስለፈለኩ ነው። ኤክስፕሊሲት ኮስት የገንዘብ ወጪ ነው። የገንዘብ ወጪ ብቻ ኤክስፕሊሲት ኮስት ይባላል። ኢምፕሊሲት ኮስት ከሆነ ገንዘባዊ ያልሆነ ወጪ ማለት ነው። ለምሳሌ ኦፖርቹኒቲ ኮስት ምንድነው? ገንዘባዊ ያልሆነ ወጪ ነው ማለት ነው። ኦኬ ይሄን በዚህ ከያዛችሁልኝ ኢኮኖሚክ ኮስት ኤንድ አካውንቲንግ ኮስት ምን ማለት ነው? ኦኬ ኢኮኖሚክ ኮስት ማለት ኤክስፕሊሲት ኮስት ፕላስ ኢምፕሊሲት ኮስት ማለት ነው። ይኸውላችሁ ኢኮኖሚክ ኮስት ማለት ኤቭሪ ኮስት ነው። ዳት ሚን የገንዘብ ወጪ ፕላስ ገንዘባዊ ያልሆነ ወጪ ከሆነ ወይም ኮስት ከሆነ በኢኮኖሚክ ይመዘገባል ማለት ነው። ግልጽ ነው። ኤክስፕሊሲት ኮስት ፕላስ ኢምፕሊሲት ኮስት ይሄ ምንድነው ማለት ነው? ኢኮኖሚክ ኮስት ነው ማለት ነው። ጠቅላላ ኢኮኖሚክ ኮስት ማለት ኤክስፕሊሲት ፕላስ ኢምፕሊሲት ኮስት ነው። ኦኬ አካውንቲንግ ኮስት ከሆነስ? አካውንቲንግ ኮስት ከሆነ ኦንሊ ኤክስፕሊሲት ኮስት። እንግዲህ አካውንቲንግ ኮስት ማለት ሪከርድ ማድረግ ነው። የገንዘብ ወጪን ሪከርድ ማድረግ ነው። ሶ የገንዘብ ወጪውን ብቻ ነው ሊያሰላው የሚችለው። አንድ አካውንታንትን ኦፖርቹኒቲ ኮስቱን አስላልኝ እና አስቀምጥልኝ ብትለው አይጽፍልህም፣ አያስቀምጥልህም። ምክንያቱም አካውንቲንግ ማለት የራሱ የሆነ ስታንዳርድ አለው። ወጪ የሚባለው ገቢ የሚባለው የራሱ የሆነ ስታንዳርድ አለው። ሶ ገንዘባዊ ወጪዎችን ብቻ ነው ሊያሰላ የሚችለው። ግልጽ ነው። ሶ ኤክስፕሊሲት ኮስት ነው አካውንቲንግ ኮስት ብለን የምንጠራው እንጂ ኢኮኖሚክ ኮስት ኤክስፕሊሲትን እና ኢምፕሊሲት ኮስትን አብሮ ይይዛል ማለት ነው። ሶ ከዚህ ጋር እንደምታዩት ኢኮኖሚክ ኮስት ኢኳልስ ኢምፕሊሲት ኮስት ፕላስ ኤክስፕሊሲት ኮስት፣ የገንዘብ ያልሆነ ወጪ ፕላስ የገንዘብ ወጪ ማለት ነው። ግልጽ ነው። የገንዘብ ወጪ ፕላስ ገንዘባዊ ያልሆነ ወጪ በአንድ ላይ ምን ይባላል? ኢኮኖሚክ ኮስት ይባላል ማለት ነው። ሶ አካውንቲንግ ኮስት ግን እንደነገርኳችሁ ኤክስፕሊሲት ኮስትን ብቻ ነው የሚያጠቃልለው። ግልጽ ነው አይደል? ሶ ፊክስድ ኮስት ኤንድ ቫሪያብል ኮስት ጋር መጣ። ቅድም ፕሮዳክሽን ላይ ስናወራ ፊክስድ ኢንፑት ኤንድ ቫሪያብል ኢንፑት ብለን አወርተናል። አሁን ደግሞ ወደ ኮስት ፊክስድ ኮስት ኤንድ ቫሪያብል ኮስት ብለን እናወራለን ማለት ነው። ሶ ፊክስድ ኮስት ምንድን ነው? what is fixed cost mean? are those costs that do not vary as the firm changes the level of output. so output እንግዲህ ፕሮዳክሽን እንሰራለን። ፕሮዳክሽኖችን በምናመርት ጊዜ ኮስት ይኖራል። ሶ ያ ኮስት ፊክስድ ነው ወይስ ቫሪያብል ነው የሚለውን ነው የምናየው አይደል? ሶ አንድ ኮስት ለምሳሌ ፊክስድ ኮስት ቅድም ምን ብያቸው? ከፊክስድ ኮስት የሚመደቡት ለምሳሌ የቤት ክራይ አለ አይደል? የቤት ክራይ ፊክስድ ኮስት ነው። ሶ ሱቅ ለመስራት ቤት ተከራይታችሁ የሱቅ ቤት ተከራይታችሁ ሱቅ ብትሸጡም ባትሸጡም የቤት ክራይ ትከፍላላችሁ። 3000 ብር ከተባለ የሱቅ ክራይ ብትሸጡም ባትሸጡም 3000 ብር ትከፍላላችሁ ማለት ነው። ሶ ፊክስድ ነው። ከእናንተ መሸጥ ጋር የሚገናኝ አይደለም።
ኖት ቫሪ አስ ኤ ፊርም ቼንጅስ ዘ ሌቭል ኦፍ አውትፑት ይላል። ከማምረታችሁ ጋር ወይም ከመሸጣችሁ ጋር የሚገናኝ ነገር አይደለም፣ ወይም የሚቀያየር አይደለም። ስለሸጣችሁ የምትከፍሉት ስላልሸጣችሁ የማትከፍሉት ወጪ አይደለም። ብትሸጡም ባትሸጡም ወይም ብታመርቱም ባታመርቱም ያንኑ ኮስት ትከፍላላችሁ። የቤት ክራይ ኮስት፣ የሰራተኛ ኮስት ልንለው እንችላለን፣ የአድሚኒስትሬሽን ኮስት። እነዚህ ኮስቶች ምንድናቸው ማለት ነው? ፊክስድ ናቸው። ፊክስድ ናቸው። ብትሸጡም ባትሸጡም ብታመርቱም ባታመርቱም ትከፍላላችሁ። ሶ ፊክስድ ኮስት ማለት ያ ነው ማለት ነው። ኦኬ ቫሪያብል ኮስትስ? ቫሪያብል ኮስት ከመሸጣችን ጋር ወይም ከማምረታችን ጋር አብሮ የሚሄድ ነገር። ቫሪያብል ኮስትስ አር ዶስ ኮስትስ ኦፍ ፕሮዳክሽን አር ዳይሬክትሊ ቫሪ ዊዝ ዘ ሌቨል ኦፍ አውትፑት ኦፍ ዘ ፊርም። ሶ ከአውትፑታችን ጋር የሚገናኝ ነው። ማምረት ስንጀምር ነው ኮስቱ የሚጀምረው። ማምረት ካልጀመርን ማለት ነው ብንከራይ ነገሮችን ብናዘጋጃቸው ለመሸጥ ወይም ደግሞ ለማምረት ዝግጁ እስክንሆን ድረስ ቫሪያብል ኮስት አይኖርም። ማምረት ስንጀምር ወይም መሸጥ ስንጀምር ስራውን ስንጀምረው ጀስት ነው ኮስቱ የሚጀምረው። ሶ ዳይሬክትሊ ቫሪ ዊዝ ሌቭል ኦፍ አውትፑት ከሌቭል አውትፑቱ ጋር ነው። ሶ ትንሽ ስታመርቱ ደግሞ ትንሽ ነው ወጪ የሚሆነው። ብዙ ባመረታችሁ ቁጥር ብዙ ወጪ እየመጣ ይመጣል። ቫሪያብል ኮስት ከሌቭል ኦፍ አውትፑታችሁ ጋር በጣሙን የሚገናኝ ነው ማለት ነው። በደንብ የሚገናኝ ነው። ይህን በግራፍና በቴብል በደንብ አሳያችኋለሁ። ሶ ፊክስድ ኮስት ከሌቭል ኦፍ አውትፑት ጋር አይገናኝም። ፊክስድ ነው ወይም ቋሚ ነው። ቫሪያብል ኮስት ደግሞ ከሌቭል ኦፍ አውትፑቱ ጋር ወይም ከማምረታችሁ ጋር የሚያያዝ ነው። ብዙ ስታመርቱ ብዙ ታወጣላችሁ፣ ብዙ ወጪ ይኖራል። ትንሽ ስታመርቱ ትንሽ ወጪ ይኖራል። ምንም ካላመረታችሁ ምንም ወጪ የለም ማለት ነው። ዜሮ ይሆናል ማለት ነው። ቫሪያብል ኮስቱ ዜሮ የሚሆነው መቼ ነው? ምንም ሳታመርቱ ከቀራችሁ ምንም ቫሪያብል ኮስት አይኖራችሁም ማለት ነው። ኦኬ እንደ ማቴማቲካል ፎርሙላዎችን ስናይ ቶታል ኮስት ኢኳልስ ፊክስድ ኮስት ፕላስ ቫሪያብል ኮስት ማለት ነው። ፊክስድ ኮስቱም ቫሪያብል ኮስቱም አንድ ላይ ሆኖ ቶታል ኮስት ይባላል። ቶታል ኮስት ማለት ሙሉ ኮስቱ ማለት ነው። ሶ እዚህ ጋር አውትፑት ይሰጣችኋል፣ ሌቭል ኦፍ አውትፑት። ከዛ ፊክስድ ኮስት ቫሪያብል ኮስት ይኖራል፣ እዛ ቶታል ኮስት። ሶ ፊክስድ ኮስት እና ቫሪያብል ኮስት ይሰጣችሁና ቶታል ኮስት ፈልጉ ልትባሉ ትችላላችሁ ማለት ነው። ሶ በሌቭል ኦፍ አውትፑቱ እንግዲህ ምን ብያችኋለሁ? ፊክስድ ኮስት ፊክስድ ነው። ብታመርቱም ባታመርቱም ያችኑ ክፍያ ትከፍላላችሁ ብያችኋለሁ። ሶ ማምረት አልጀመረም፣ ዜሮ ላይ ነው። ግን የቤት ክራይም የተለያዩ ወጪዎች አሉበት የፊክስድ ኮስት የሆኑ ማለት ነው። 60 ብር የግድ ወጪ አለበት ቢያመርትም ባያመርትም። ሶ ፊክስድ ኮስቷ 60 ናት ማለት ነው። 60 ፊክስድ ኮስት አለን ማለት ነው። ቫሪያብል ኮስት ግን ማምረት ካልጀመረን ወይም መሸጥ ካልጀመረን ስራውን አክቹዋሊ ካልጀመር ነው ምንም ወጪ ስለሌለብን ቫሪያብል ኮስት ዜሮ ሆኖ ይቀመጣል። ቶታል ኮስት ስንት ይሆናል? ቶታል ኮስት ደግሞ ፊክስድ ኮስት ፕላስ ቫሪያብል ኮስት ማለት 60 ሲደመር 0 60 ይሆናል ማለት ነው። ኦኬ ማምረት ጀመረን። አሁን አንድ አውትፑት አመረትን። አንድ አውትፑት ስናመርት አሁንም ፊክስድ ኮስት ራሱ ነው። ምክንያቱም ፊክስድ ኮስት አንዴ ከማምረት ጋር የሚያያዝ አይደለም። ማምረት ሲጨምሩ አብሮ የሚጨምር ኮስት አይደለም። ስላመረታችሁ ስላላመረታችሁ አይደለም፣ ኮስቱ ራሱ ነው የሚሆነው። ሶ ጠቅላላ ኮስቱ ፊክስድ ኮስት ራሱ ነው የሚሆነው። ብታመርቱም ባታመርቱም ብዙ ብታመርቱም ትንሽ ብታመርቱም ፊክስድ ኮስቱ ራሱ ነው የሚሆነው ማለት ነው። ፊክስድ ነው ከስሙ እንደምትረዱት። ቫሪያብል ኮስቱ ግን አንድ ስታመርቱ 20 ወጪ ይኖርባችኋል። የ20 ብር ወጪ ይኖርባችኋል። የራው ማቴሪያል የተለያየ ነገር እንበለው ቫሪያብል ኮስቶች ጋር ያለው የተለያየ ነገር። የሌበር ለምሳሌ ቫሪያብል ኮስት ነው። ሌበር ቫሪያብል ኮስት ነው። ሜቢ ቅድም ፊክስድ ኮስት ብያችሁ ከሆነ ሜቢ ብዙ ሲወራ አንዳንዴ እንትን ይላልና ሌበር ቫሪያብል ኮስት ነው። ሶ ለሌበር የሚወጣ ወጪ ወይም ደግሞ ለራው ማቴሪያል የሚወጣ ወጪ ምን ይባላል ማለት ነው? ቫሪያብል ኮስት ነው። ሶ አንድ ሲያመርት 20 ቫሪያብል ኮስት ወይም የ20 ብር ኮስት አለው። ሶ 60 ሲደመር 20 80 ቶታል ኮስት አለበት። ሶ ቶታል ኮስቶችን ለማግኘት ጠቅላላ መደመር ነው። ይሄንና ይሄን መደመር ነው። ይሄንና ይሄን መደመር ነው። ሁለቱንም እየደመራችሁ ስትመጡ ቶታል ኮስቱን ታገኛላችሁ ማለት ነው። ሶ ቫሪያብል ኮስቱ ደግሞ በአውትፑቱ የሚመረት ስለሆነ ከአውትፑት እየጨመረ ሲሄድ አብሮ እየጨመረ የሚሄድ ይሆናል ማለት ነው። አብሮ እየጨመረ የሚሄድ ይሆናል። ምኑ ቫሪያብል ኮስቱ በጨመረ ቁጥር አውትፑቱ በጨመረ ቁጥር አብሮ የሚጨምር ነው ማለት ነው። ፊክስድ ኮስት ግን ከዚህ እንደምታዩት ደሴም ነው። ኦኬ ልጆች በግራፍ እንየው ይሄን ነገር። ሶ ፊክስድ ኮስት ፊክስድ ነው ብያቸዋለሁ። ብታመርቱም ባታመርቱም ራሱ ነው የሚሆነው። ሶ 60 ብር ሁሌም ይከፍላል። ዜሮ ቢያመርትም 60 ነው የሚከፍለው። አንድ ቢያመርትም 60 ነው የሚከፍለው። ሁለት ቢያመርትም 60 ነው። 3 ቢያመርትም 6 10 ቢያመርትም ደሴም ቲንግ 60 ነው የሚያመርተው። 60 ብቻ ነው ፊክስድ ኮስቱ 60 ነው የሚሆነው። ሶ ሆሪዞንታል የሚቀመጠው ለዛ ነው።
ኮንስታንት ከመሆኑ ጋር ፊክስድ ኮስት ሆሪዞንታል ሆኖ ይቀመጣል። ቫሪያብል ኮስት ግን ካላመረተ ዜሮ ይሆናል። 1 ሲያመርት 30፣ 2 ሲያመርት 45፣ 3 ሲያመርት 60፣ 4 ሲያመርት 55፣ 5 ሲያመርት 90 እንደዚህ እያልን እንሄዳለን ማለት ነው። ሶ ባመረተ ቁጥር እየጨመረ የሚሄድ ካላመረተ ደግሞ ዜሮ መሆን የሚችል ከሆነ ቫሪያብል ኮስት ነው። ሶ ግራፉ በዚህ መንገድ እንደምታዩት እንደዚህ አይነት ግራፍ ይኖረዋል ማለት ነው። ግራፉ ላይ እንደምታዩት እንደዚህ አይነት ኢንቨርትድ ኤስ ሼፕ አይነት ነገር ይኖረዋል ማለት ነው። እንደዚህ አይነት ነገር ይሆናል። ኢንቨርትድ ኤስ ሼፕ አይነት ግራፍ ይኖረዋል ማለት ነው። ቫሪያብል ኮስት ቶታል ቫሪያብል ኮስት እንደዚህ አይነት ሼፕ ይኖረዋል። ቶታል ፊክስድ ኮስት እንዳልኳችሁ ሆሪዞንታል ነው። ሶ ቶታል ኮስት ደግሞ የሁሎቹ ድምር ስለሆነ የሚነሳው ከፊክስድ ኮስት ይነሳል። ምክንያቱም ቫሪያብል ኮስት ዜሮ ቢሆን እንኳን ቶታል ኮስት 60 ነው የሚሆነው ቅድም እንዳየነው። ምክንያቱም 0 ሲደመር 60 ስለሚሆን ከዜሮ አይነሳ ማለት ነው። ከፊክስድ ኮስት ላይ ነው የሚነሳው። ሶ እያመረተ ሲሄድ አብሮ እያደገ የሚሄድ ስለሆነ ከፊክስድ ኮስት ላይ የግድ ይነሳና እንደዚህ አይነት ኢንቨርትድ ኤስ ሼፕ አይነት ነገር ይኖረዋል ማለት ነው ቶታል ኮስት። ሶ በግራፍ ይሄን ይመስላል ልጆች። እንደ ካልኩሌሽን ደግሞ እንያቸው። አቨሬጅ ኮስት ማለት እንግዲህ ቶታል ኮስት ፐር ዩኒት ኦፍ አውትፑት ማለት ነው። ቶታል ኮስት ፐር ዩኒት ኦፍ አውትፑት ማለት ቶታል ኮስት ሲካፈል አውትፑት ማለት ነው። ማን አቨሬጅ ፕሮዳክት አይ ሚን አቨሬጅ ኮስት ቶታል ኮስቱ ሲካፈል ለአውትፑት ከሆነ አቨሬጅ ኮስት ይሆናል። አቨሬጅ ማለት ነው። አቨሬጅ ኮስት ኢኳልስ ቶታል ኮስት ኦቨር ኳንቲቲ አይደል ያልኳችሁ፣ ወይም አውትፑት አይደል። ቶታል ኮስት ማለት ፊክስድ ኮስት ቶታል ፊክስድ ኮስት ፕላስ ቶታል ቫሪያብል ኮስት አይደል ያልኳችሁ። ሶ ይሄ ሲካፈል ለኪው ሆኖ ማለት ነው ባጭሩ በአንድ ላይ ማለት ነው። ሶ ቶታል አቨሬጅ ኮስት ኢኳልስ ቶታል ፊክስድ ኮስት ኦቨር ኳንቲቲ ፕላስ ቶታል ቫሪያብል ኮስት ኦቨር ኳንቲቲ ይሆናል ማለት ነው ባጭሩ። እዚህ ላይ እንደምታዩት ማለት ነው ባጭሩ አቨሬጅ ኮስት ቶታል ኮስት ኦቨር ኳንቲቲ ማድረግ ይቻላል፣ ወይም ደግሞ ፊክስድ ኮስት ኦቨር ኳንቲቲ ፕላስ ቫሪያብል ኮስት ኦቨር ኳንቲቲ ማድረግ ይቻላል ማለት ነው። አቨሬጅ ቶታል ኮስትን አየን ማለት ነው። አቨሬጅ ፊክስድ ኮስት ደግሞ ቶታል ፊክስድ ኮስት ወይም ፊክስድ ኮስት ኦቨር ኳንቲቲ ከራሱ ጋር ማለት ነው። አቨሬጅ ቫሪያብል ኮስት ሲሆንስ ቶታል ቫሪያብል ኮስት ኦቨር ኳንቲቲ ከራሱ ጋር እንደዚህ እያደረግን እንትን ማለት ምንላችሁ ፈልጌ ነው። የሶስቶችን ላስቀምጥላችሁ። አቨሬጅ ኮስት ኢኳልስ ቶታል ኮስት ኦቨር ኳንቲቲ፣ አቨሬጅ ቫሪያብል ኮስት ኢኳልስ ቫሪያብል ኮስት ኦቨር ኳንቲቲ ባጭሩ እናስቀምጠው። አቨሬጅ ፊክስድ ኮስት ኢኳልስ ፊክስድ ኮስት ኦቨር ኳንቲቲ እንደዚህ አድርጋችሁ ባጭሩ መያዝ ትችላላችሁ ማለት ነው። ማርጂናል ኮስት ጋር ስንመጣ ደግሞ ምንድነው ቼንጅ ነው የሚሆነው ማለት ነው። ቼንጅ ኦር ዴሪቬቲቭ ማለት ነው። ሶ ማርጂናል ኮስት እዚህ ጋር እንደምታዩት ማርጂናል ኮስት ኢኳልስ ቼንጅ ኦፍ ቶታል ኮስት ኦቨር ቼንጅ ኦፍ ኳንቲቲ እናደርገዋለን ማለት ነው። ግልጽ የሆነላችሁ ይመስለኛል። ግን ቫሪያብል ኮስቱ ዜሮ ከሆነ ወይም ማምረት ካልጀመረ ምን መሆን ይችላል? ምንድነው ያልኳችሁ? ማምረት ሳይጀምር ሲቀር ፊክስድ ኮስት የሆነ ዋጋ ይኖረዋል። ቅድም 60 ሆኖ ቫሪያብል ኮስቱ ዜሮ እንደሆነ ማለት ነው። ማምረት ካልጀመረ ፊክስድ ኮስት ይኖረናል፣ ቫሪያብል ኮስት አይኖረንም ብለናል። ሶ ማምረት ካልጀመረ ማርጂናል ኮስት ኢኳልስ ቼንጅ ኦፍ ፊክስድ ኮስት ኦቨር ቼንጅ ኦፍ ኳንቲቲ ማድረግ እንችላለን። ምክንያቱም ቶታል ኮስቱ ማለት ነው ቶታል ኮስቱ ኢኳልስ ፊክስድ ኮስት ስለሚሆን፣ ለምን ቫሪያብል ኮስት ዜሮ ስለሚሆን፣ ለምን ማምረት ስላልጀመረን ፊክስድ ኮስት የሆነ ዋጋ ይኖረዋል። ፊክስድ ኮስቱ ደግሞ ከቶታል ኮስቱ ጋር እኩል ነው የሚሆነው። ሶ ቫሪያብል ኮስት ዜሮ ስለሚሆን ማርጂናል ኮስት ኢኳልስ ቼንጅ ኦፍ ቶታል ኮስት ኦቨር ቼንጅ ኦፍ ኳንቲቲ የምንለውን ፈንታ ቶታል ኮስት እና ፊክስድ ኮስት ተመሳሳይ ስለሆነ በፊክስድ ኮስት መስራት እንችላለን። አንዳንዴ ግራ እንዳያጋባችሁ ከሚል ነው ይሄን የሚያመጣላችሁ እንጂ ጀስት ከዚህ ያለው መጠቀም ትችላላችሁ። ሶ ማርጂናል ኮስት ኢኳልስ ቼንጅ ኦፍ ቶታል ኮስት ኦቨር ቼንጅ ኦፍ ኳንቲቲ ኦር ቼንጅ ኦፍ ፊክስድ ኮስት ኦቨር ቼንጅ ኦፍ ኳንቲቲ ፕላስ ቼንጅ ኦፍ ቫሪያብል ኮስት ኦቨር ቼንጅ ኦፍ ኳንቲቲ ማለት ቫሪያብል ኮስትም ሲኖረን ነው። ቶታል ኮስት ቼንጅ ኦፍ ቶታል ኮስት ማለት ይሄ ስለሆነ ጠቅላላ ይሄና ይሄ ስለሆነ ማለት ነው። ሶ ማርጂናል ኮስት ኢኳልስ ቶታል ቫሪያብል ኮስት ኦቨር ቼንጅ ኦፍ ኳንቲቲ ዌን ቼንጅ ኦፍ ቶታል ፊክስድ ኮስት አር ዜሮ ኢን ሾርት ራን ከሆነ ይሄን ትጠቀማላችሁ።
በት ደግሞ ማምረት ሳንጀምር ከቀረን ደግሞ የቅድሙን ትጠቀማላችሁ ማለት ነው። ግልጽ ነው። የቅድሙን ትጠቀማላችሁ ማለት ነው። ሶ እንግዲህ ግሬድ 9 ኢኮኖሚክስ ቻፕተር 5 ይሄን ይመስላል ማለት ነው። በቀጣይ ቻፕተር 6 ይዤላችሁ መመጣ ይሆናል። መሰራት ያለበትን ነገር እናንተ ኮሜንት ጻፉልኝ። ሰብስክራይብ እያደረጋችሁ አበረታቱኝ የተሻለ እንድሰራ። ካም ጊዜ አንብቡ።